ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ፋኖ ለጀግናው የክብር ስርዓተ ቀብር ፈጸመ። የዩኒቨርሲቲው ፕሬዝዳንት በዲያቆኑ ተቀየሩ። በትግራይ ውጥረቱ ተባብሷል ተባለ። ዲያስፖራዎችም ከጠቅላይ ሚኒስትሩ ጋር ተፋጠዋል። የምርጫ ቦርድም ጉድ አልቅበት ተባለ። የሂውማን ራይትስ ሪፖርትም ተወገዘ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ብልጽግና የራሱን የሚኒሻ አመራሮች በመለየት መረሸኑ ድንጋጤን ፈጠረ። በተደጋጋሚ ስርዓቱ እየተናደ በመጣበት በብልጽግናው ቤት ከባድ የሆነ ድንጋጤ የፈጠረ ሲሆን በተለይም በሚያዝያ 15 2018 ዓ.ም ተቋም ውስጥ የነበሩ የሚኒሻ አመራሮችን የተገዳደሉ ሲሆን ከነዚህም መካከል አንደኛ ሸጋው ምናለው ፈንታው የሚኒሻ ጠርናፊ፣ ሁለተኛ ሸጋዬ ታጠቅ መረጃና ደህንነት፣ ሶስተኛ አሻግሬ ቢሌ ሲሆን ስርዓቱ በአደባባይ መሀል ከተማ ላይ በአመራሮቹ ላይ ነው እርምጃ የወሰደባቸው። ከ10 በላይ ሚሊሻዎችም በእስር ላይ መሆናቸውን የ74ኛው ክፍለ ጦር ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልኮለታል። አሁንም ቢሆን መተኪያ የሌለው ህይወታቸውን ለአብይ አህመድ ወንበር ለማስጠበቅ ብላችሁ መርጦ ገዳይ ከሆነው ስርዓት በመውጣት ወደ ወገኖቻችሁ እንድትቀላቀሉ በማለትም ነው ጥሪውን ያሳለፈው ፋኖ። በተለይም አብይ አህመድ ዛሬም እርስ በርስ በማገዳደል በተለይም የአማራን ልጆች እያጨፋጨፈ ያለበት ሁኔታና እንደዚሁም ሲሻው ደግሞ በጠራራ ፀሐይ የሚረሽንበት ሁኔታ ከቀጠለ አደጋው በራሱ በአማራ ብልጽግና ላይ መሆኑ ሊታወቅ ይገባልም ተብሏል። መቼ ነው እንዴት ነውስ ወደ አይምሯችሁ ወደ ህሊናችሁ የምትመለሱት የሚል ጥያቄ የቀረበላቸው የአማራ ብልጽግናዎች ዛሬም ራሳችሁን በራሳችሁ እየገደላችሁና እያስገደላችሁ የታሪክ ተወቃሽ ከመሆን ልትድኑ ይገባልም ተብለዋል። ፋኖ ለጀግናው የክብር ስርዓተ ቀብር ፈጸመ። የአማራ ፋኖ ጎንደር ጠቅላይ ግዛት ነው በላይ እዝ 206ኛ ከፍ ያለው ደሴ ኮር በጀግናው ልበሙሉ ፋኖ ሻለቃ አንደበት ክንዳለም የክብር መስዋዕትነት የሽኝት ፕሮግራም ያካሄደው። አርበኛ አንደበት ክንዳለም አንተ ጀግና ነህ፣ አንተ ልዩ ምልክታችን ነህ፣ አንተ የአባታችን ልጅ ነህ፣ አንተ ትንሹ ገብርዬ ነህ፣ አንተ የዚህ ትውልድ ምርኩዝ የቀጣውም ልዩ ምልክት ሆነህ ትቀጥላለህም ብለውታል ፋኖቹ። የጀግና ሞት ክብሩ ነውና በሚወደው በሚያከብረውና እንደ አባቶቹ በትህትናና በአክብሮት በሚመለከተው ህዝብ ዘንድ የክብር ሽኝት ተካሂዶለታልም። ፋኖ ሻለቃ አንደበት ክንዳለም በህይወት እያለ በህዝብ ዘንድ ተወዳጅ፣ ለፍትህና ለእኩልነት ያታገለ የተዋጋና ያዋጋ የጦር ጠበብት እንደነበረም ተጠቅሷል። ልበቀናው አንደበት ክንዳለም የጠላትን ኃይል አይቀጡ ቅጣት በመቅጣት ነው ሚያዝያ 13 2018 ዓ.ም ሳሊ ላይ እየተሰዋ ሲሆን በሃይማኖት አባቶች የፍትሐ ስነ ስርዓት የህይወት ታሪኩ እንዲነበብም ተደርጓል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮርም ሚያዝያ 16 2018 ዓ.ም የጀግናና የክብር ሽኝት ወታደራዊ ትርኢትም አስፈጽሞለታል። ፋኖ ታላቅ ድል አስመዘገበ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ነው 106ኛ ኮር 34ኛው ክፍለ ጦር በጋዞ ወረዳ የጠላት ሰራዊትን ዶጋመድ በማድረግ ድል ማስመዝገቡን የገለጠው። ለተከታታይ 2 ቀናቶች ያስቆጠረው አውደ ውጊያ በ34ኛው ክፍለ ጦር አናብስቶች ያገዛዙ ሰራዊት ከፍተኛ ምትም ተፈጽሞበታል ብሏል ፋኖ። የፋኖች የድል ግስጋሴ የጋዞ ወረዳ ዋና ከተማ የስታይሽ ከተማን ግማሽ አካልና ፖሊስ ጣቢያውን በፋኖ ቁጥጥር ስር መዋሉንም ገልጧል። በዚህ የድል ግስጋሴ በብዙ ደርዘን የ2 ቀን ቁስለኞች ሙትና አገዛዙን ተሸክሞ ወደኋላ እግሬ አውጭኝ እያለ መፈርጠጡ ነው የጠቆመው። በዚህ ሰዓት የስታይሽ ሆስፒታል በቁስለኞች የተሞሉ ሲሆን የጤና ጣቢያና የጤና ኬላ ባለሙያዎች አገዛዙ በግድ ካላከማቸው እየተባለው በየስራ ቦታቸው እየታፈሱ መወሰዳቸውንም የዓይን እማኞች ገልጸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት ክፍል መረጃውን ለዘውዱ ሾው ሚዲያ ልኳል። በትግራይ ውጥረቱ
ነክሷል ተባለ። ህዝቡም ጭንቅ ውስጥ ይገኛል። በሁለተኛው ዙር የስራ ኃላፊነታቸው ከተራዘመላቸው 2 ሳምንት የሆናቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተና ጄኔራል ታደሰ ወረደም ነው ነባሩ ካቢኔያቸውን መሰብሰባቸው የተነገረው። ፕሬዚዳንቱ እስካሁን አዲስ ካቢኔ አላዋቀሩም፣ የቆየም ካቢኔ ይቀጥል እንደሆነ አልታወቀም ይላል። በአንዳንዶቹ ዘንድ ግን አሁንም የተባረሩ ባለስልጣኖች እንዳለ እየተገለጸም ይገኛል። ሹመታቸው ከተራዘመ በኋላ 3ኛ ጊዜ የመገናኛ ብዙሃንን ጋዜጣዊ መግለጫ የሰጡት ፕሬዚዳንቱ የትላንትናውን ጨምሮ 2 ጊዜ የካቢኔ ስብሰባ ማካሄዳቸውም ታውቋል። በመጀመሪያው የፕሬዚዳንቱ ካቢኔ ስብሰባ የህወሓቱ ምክትል ሊቀመንበር የጊዜያዊ አስተዳደሩ ምክትል ፕሬዚዳንት አማኑኤል አሰፋ የሚገኙባቸው ህወሓትን የወከሉ አባላቶችም አልተገኙም ነው የተባለው። ከፍተኛው የህወሓት አመራሮች የጊዜያዊ አስተዳደሩ መደበኛና የካቢኔ ስብሰባ ወደ ጎን በመተው በተመሳሳይ ጊዜያት ድርጅቶች በአክሱም ከተማ የጠራው የነባሩ መንግስት ይመለስ ስብሰባ መሳተፍን አስቀድመዋል። ፕሬዚዳንቱ ትላንት ለ2ኛ ጊዜ ሙሉ ካቢኔያቸውን የሰበሰቡ ቢሆንም ስብሰባው ላይ ምክትል ፕሬዚዳንት አማኑኤል አሰፋን ጨምሮ ሁሉም ኃላፊዎች ተገኝተዋል። ካቢኔው ከትላንት መደበኛ ውሎ መሬት፣ ማዕድን፣ ውሃ በሚመለከቱ ጉዳዮች ተወያይተው ውሳኔ ማሳለፋቸውም ታውቋል። ፕሬዚዳንቱ ስልጣናቸው ከተራዘመላቸው ማግስት ጀምሮ የሹመት ማራዘሙ ከኔ እውቅና ውጭ ነው የሚል ተቃውሞ ማሰማቱን ተከትሎ ከመቀሌ ወደ አክሱም ከተማ በመጓዝ የ2 ቀናት ውይይት በማካሄድ ነባሩ መንግስት ይመለሳል ሲልም ወስኗል። ውሳኔውን ተከትሎም በትላንትናው ዕለት በመቀሌ ከተማ ለ1 ቀን በጠራው ድርጅታዊ ከፍተኛ ካድሬዎች ስብሰባ ውሳኔውን በማጠናከር ከትላንት በስቲያና ትላንትናም ስብሰባውን በመላው ከተሞች የገጠር ወረዳዎች ተካሂዶ ነባሩ መንግስት ይመለስ ውሳኔ በክልሉ ሚዲያዎችም እያስተጋባ ይገኛል። በአሁኑ ሰዓት በትግራይ የሚገኘው ማህበረሰብ ጭንቅ ውስጥ ገብቷል። ደግሞ ለሌላ ጦርነት ይዳርጉን ይሆን በሚል ህብረተሰቡ ግራ ተጋብቶ ወዴት እንደሚሄድም ተጨንቆ ጉዳዩን በቅርብ ርቀት እየተከታተለ እንዳለም ታውቋል። ዲያስፖራው ከጠቅላይ ሚኒስትሩ ጋር መፋጠጡ ተገለጸ። በተደጋጋሚ ጊዜያቶች በኢትዮጵያ የሚደረገውን የሰብአዊ መብት ጥሰት እንዲቆም ጥያቄ ቢቀርብም ተቀባይነት ያጣው ዲያስፖራው አሁን በጣም በቁጣ ከ16 በላይ የኢትዮጵያና የአሜሪካን ዲያስፖራ ድርጅቶች ጋር በመሆን ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ ማስገባቱም ታውቋል። ይህንኑ ለአሜሪካ ውጭ ጉዳይ ሚኒስትር በማስገባት ደብዳቤው በጥቅሉ በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት በተለይም ቴዲ አፍሮ ሀሳቡን በነፃነት የመግለጽ መብቱ የታገደበትና ያለበት ሁኔታ በጣም አሳሳቢ በመሆኑ የአሜሪካ መንግስት ጉዳዩን በቅርብ ርቀት እንዲከታተልና እየተፈጸሙ ኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት እንዲከታተልም ጠይቀዋል። ለአብይ አህመድ ስናግዝ የኖር ነው በጣም ስህተት ነው። ይህ ሰውዬ ጭካኔ እየተሞላበት ተግባር እየፈጸመ የሚገኝ በመሆኑ በአሁኑ ሰዓት የሚያካሂዳቸውን እንቅስቃሴዎች መክታት የኛም ድርሻ ነው በማለት ነው ዲያስፖራዎቹ በጋራ በመሰባሰብ ደብዳቤዎች ከመጻፍ በዘለለ ሌሎች ቀጣይ እርምጃዎችን ለመውሰድም ቆርጦ መነሳታቸውን የገለጹት። በለንደንም ከዚህ ቀደም በዘውዱ ሾው ሚዲያ በሰፊው በቀጥታ እንደዘገብነው ከሆነ የቢቢሲ ዋና መስሪያ ቤትን በመክበብ ቢቢሲ ዓለም አቀፍ ሜንስትሪም ሚዲያዎች ጭምር ሳይቀሩ በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት ጦርነትና መሰል ጉዳዮችን አለመዘገቡ ተገቢነት የሌለው እንደሆነም ተጠቁሟል። በአሁኑ ሰዓት በአጠቃላይ በዓለም ዙሪያ የሚገኙ ዲያስፖራዎች ከጠቅላይ ሚኒስትር አብይ አህመድ ስርዓት ጋር ተፋጠው ይገኛሉ። የምርጫ ቦርድ መግለጫ አነጋጋሪ ሆነ። የኢትዮጵያ ምርጫ ቦርድ ለፖለቲካ ፓርቲዎች በሚደረገው የገንዘብ ድጋፍ መሰረት እስካሁን 81 ሚሊዮን ብር ክፍያ መፈጸሙን የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የመራጮች መዝገባ መጠናቀቅን አስመልክቶ በሰጡት መግለጫ ላይ ነው ያሳወቁት። በቢሊዮን የሚቆጠር ገንዘብ ለምርጫ የወጣበት ምክንያት እያነጋገረም ይገኛል። ሰብሳቢዋ እንደገለጹት ከሆነ የመጀመሪያው ስራ 30% የፓርቲ የምርጫ ጊዜ ድጋፍ ለሁሉም የፓርቲዎች ከአንድ ወር በፊት አከፋፍለናል። ዛሬ ደግሞ በሚቀጥለው ክፍያ 32 ለሚሆኑ የንግድ ባንክ ሂሳብ ቁጥር ላላቸው ፓርቲዎች ቦርዱ በድምሩ 81 ሚሊዮን ብር አሰራጭቷል ሲሉ ገልጠዋል። ሰብሳቢዋ አያይዘውም ከንግድ ባንክ ውጭ ላሉት ፓርቲዎች ደግሞ የሚደረገው የገንዘብ ዝውውር ራሱ ሂደት ስላለው እየተከታተል እናስገባለን በማለት ነው የተናገሩት። የምርጫ ቦርዱን በተመለከተ መንግስት 10 ቢሊዮን ብር የመደበ ቢሆንም እስካሁን ካለው አካሄድ አኳያ ቦርዱ በተበጀተለት በጀት ላይ ያስፈልጋል ብሎ በማመኑ ተጨማሪ በጀት ጥያቄ ማቅረቡን ወይዘሮ ሜላት ወርቅ ኃይሉ ገልጠዋል። ሀገርን እያጠፋ ያለ ስርዓተ መንግስት በተጨማሪም እንደገና ለህገወጥ ተግባር 10 ቢሊዮን ብር መመደቡ አልበቃኝም በማለት ምርጫ ቦርድ ጥያቄ ማቅረቡ ብዙዎቹን እያነጋገረም
ይገኛል። ሰብሳቢዋ በተለይም ወደ 195316 ከሚሆኑ ምርጫ አስፈጻሚዎች 70,000 በላይ ለሚሆኑ ምርጫ አስፈጻሚዎች ወደ 1 ቢሊዮን ብር የሚጠጋ ክፍያ ፈጽመናል ማለታቸው ደግሞ ጉዳዩን በጣም አነጋጋሪ ሊሆን አስችሎታል። በሀገሪቱ ያለው ጦርነት፣ መፈናቀልና የሰብአዊ መብት ጥሰቱ ጎልቶ እየታየ ባለበት ምርጫ ለማካሄድ አይደለም ምንም ነገር እንደማይደረግ እየታወቀ በቢሊየን የሚቆጠር ገንዘብ ለምርጫ በሚል መውጣቱ ደግሞ ሌላ ተጨማሪ የሀገሪቱ ኪሳራ የዳረገ ተግባር ነው። ምርጫ ቦርድ እየፈጸመ ያለው ነገር ለሕግና ለፍትህ ከመቅረባቸው በዘለለ በታሪክ ተጠያቂ እንደሚሆኑም እየተገለጸ ይገኛል። የሂውማን ራይትስ ዋች ሪፖርት ተወገዘ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሂውማን ራይትስን የተቸው ሪፖርቱ የተዛባና የፖለቲካ ፍላጎት ያረፈበት ነው ሲልም ነው አስተዳደር ዞሩ የኮነነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ዓለም አቀፍ ሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች ሰሞኑን ያወጣው ሪፖርት ውድቅ አድርጎታል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ በትግራይ ተወላጆች ላይ የሚፈጸመውን በደል አልቆመም በሚል ያወጣው ሪፖርት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር መሰረት ቢስና እውነትን ያላገናዘበ ሲል ነው ውድቅ ያደረገው። አስተዳደር ዞኑ ባወጣውም ይፋዊ መግለጫ ሪፖርቱ የተጠናበት ዘዴም ሆነ የቀረቡ ክሶች ሙሉ በሙሉ የፖለቲካ ፍላጎት ያረፈባቸው ናቸው ሲል ነው በጥብቅ የተቃወመው። ዞኑ በመግለጫውም እንደጠቀሰው ሂውማን ራይትስ ዋች እንዲህ ያለውን ከባድ ክስ ለማቅረብ የተጠቀመው የ40 ግለሰቦች ቃለ መጠይቅ ተአማኒነትና ናሙና ሊሆን አይችልም ሲልም ጠቅሟል። ከዚህ ቀደም የወልቃይት ጠገዴ ህዝቦች እንዲህ ሲሉ ተናግረው ነበር የደረሰባቸውን ግፍና በደል። ዓመት በአማራ አስተዳደር የነበረ ህዝብ ትግሬ ናችሁ እየተባለ እየተጨፈጨፍን ያለ ጠላታችን መሬታችን ነው የሆነ ለመሬት ብሎ ነው የሚገሉን ያለ የወልቃይት ጠገዴ ተወላጅ በአራት አንግል ነው የጠፋ። አንዱ ድራሹ የጠፋ ህዝብ አለ ሬሳው ያላገኘ ነው። ሁለተኛ ከ40 ዓመት በበላይ 15 ዓመት 20 ዓመት የታሰረው ወልቃይት ነው ያለ። ሶስተኛ እንዳይናገር አንገቱ የደፋ ህዝብ ነው ያለ። አራተኛ አሜሪካ ውጭ በቃ ተሰድዶ ነው ያለ ህዝባችን። በአምስተኛ ደግሞ ትንሽ ረዘም ያለ ገመድ ታስሮ ያለ ህብረተሰብ ነው ያለ እና ተማሪዎች የኛ ልጆች በትግርኛ እንዲማሩ አማርኛ የሚባል ከምድረ ገጽ ለማጥፋት እኛ አማራዎች መሆናችን እንኳንማ ህዝቡ እንጨቱ ራሱ ይመሰክራል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት በዲያቆን ዳንኤል ክብረት ተተኮ። የጠቅላይ ሚኒስትር አብይ አህመድ ማህበራዊ ጉዳዮች አማካሪ ሙዓዘ ጥበባት ዳንኤል ክብረት ነው በ7ኛ ጠቅላላ ምርጫ ብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸው የተረጋገጠው። ጉዳዩን በተመለከተ ቲካፍ የብልጽግና ፓርቲ እጩ ሆነው ቀርበዋል መባሉ ግን እውነት ነው በሚል ላቀረበላቸው ጥያቄ አዎ የሚል አጭር ማረጋገጫ መስጠታቸውን ጠቁሟል። ታዲያ የትኛውን አካባቢ ወክለው ነው የሚወዳደሩት ለሚለው ተጨማሪ ጥያቄ የሚወዳደረው አራዳ ወረዳ 2 14 በሚባለው የምርጫ ክልል ነው ሲሉም ጠቁመዋል። ዘንድሮ እጩ ሆነው የሚወዳደሩበት አራዳ ምርጫ ክልል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የዶክተር ሳሙኤል ክፍሌ ከዚህ ቀደም ተወዳድረውበት የነበረ ተክተው ማለት ነው በሚል ለተነሳላቸውም ጥያቄ አዎ የሚል ምላሽ መስጠታቸው ታውቋል። ቲካፍ በማስከተል እንዴት በዶክተር ሳሙኤል ክፍሌ ቦታ ሊተኩ ቻሉ ብሎ ለጠየቃቸው እሱን እኔ አላውቅም፣ ፓርቲውና ምርጫ ቦርድ ናቸው የሚያውቅ ሲሉ ምላሽ ሰጥተዋል። አሁን ወደ ውጭ ዜናዎች እናመራለን። ቻይና ድሮኖችን የሚያመክን አዲስ የሌዘር መሳሪያ ለገበያ አቀረበች። ቻይና የድሮን ውጊያ ስልት ይቀይራል የተባለውን NIL-3K የተሰኘ ዘመናዊ የሌዘር መሳሪያ ለገበያ አቅርባለች። በኖቪስኪ ቴክኖሎጂ ኩባንያ የተመሰረተው ይህ መሳሪያ እስከ 4500 ጫማ ርቀት ላይ የሚገኝ ፈጣን ድሮኖችን በሌዘር ጨረር የመምታት ብቃት እንዳለውም ተገልጿል። በአርቲፊሻል ኢንቴሊጀንስ የታገዘና እስከ 1 ማይል ርቀት ድሮኖችን ለይቶ የሚከታተል ካሜራም ተገጥሞለታል። በትንሹ ፒክአፕ ተሽከርካሪዎች ላይ ተጭኖ በማንኛውም ስፍራ በፍጥነት መሰማራት እንደሚችልም ነው የተገለጸው። ውድ ሚሳይሎችን ከመጠቀም ይልቅ ድሮኖችን በአነስተኛ ወጪ ለማክሸፍ ያስችላልም ተብሏል። መሳሪያው በቅርቡ በፓሪስ በማሌዥያ ቴክኖሎጂ አውደ ርዕዮች ላይም የቀረበ ሲሆን ኩባንያው ለተለያዩ ዓለም ሀገራት ለመሸጥ ማቀዱንም አስታውቋል። ኢራንን በአስቸኳይ ለቃችሁ ውጡ ተባሉ የተለያየ ሀገር ዜጎች። በኢራንና አሜሪካ እስራኤል መካከል አዲስ ውጥረት መከሰቱን ተከትሎ ነው ከ15 በላይ ሀገራት ዜጎቻቸውን በአስቸኳይ ኢራንን ለቀው እንዲወጡ እንዲሁም ወደ ኢራን እንዳይጓዙ ያስጠነቀቁት። ከነዚህም ውስጥ ቻይና
አሜሪካ፣ ጀርመን፣ ጣሊያን፣ ስፔን፣ ፖላንድ፣ ፈረንሳይ፣ ዩናይትድ ኪንግደም፣ ካናዳ፣ ፊንላንድ፣ ስዊድን፣ ሰርቢያ፣ ቆጵሮስ፣ ህንድ፣ ደቡብ ኮሪያ፣ ሲንጋፖር፣ አውስትራሊያ፣ ብራዚል ዜጎቻቸውን ኢራንን ለቀው እንዲወጡ በኤምባሲዎቻቸው አማካኝነት ጥሪ እያቀረቡ ይገኛሉ። ኢራን የኢራኑ መሐመድ ባጋር ጋልቢፋ ከኃላፊነታቸው ለቀቁ። በኢራንና በአሜሪካ መካከል የሚደረገውን ድርድር በሊቀመንበርነት ሲመሩ የነበሩት መሐመድ ባጋር በውስጥ አለመግባባት ከስልጣናቸው መልቀቃቸውን ነው ኢራን ኢንተርናሽናል የዘገበው። በድርድር ውስጥ የኒኩለር ጉዳይን ለማካተት በመሞከራቸው ተግሳጽ እንደደረሰባቸውና በግፊት እንዲለቁ መደረጉም ተመልክቷል። ሰይድ ጀሊል ወይም የውጭ ጉዳይ ሚኒስትሩ አባስ ቦታውን ሊረከቡ እንደሚችሉም ይጠበቃል። ለውጡ በሁለቱም ሀገራት ዲፕሎማሲያዊ ግንኙነት ላይ አዲስ አቅጣጫ ሊፈጥር እንደሚችልም ተገምቷል። በመጨረሻም በሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ በከፍተኛ ሁኔታ ቀነሰ ተባለ። ባለፉት 24 ሰዓት ነው በሆርሙዝ የባህር ወሽመጥ ለ5 መርከቦች ብቻ ማለፋቸው የተገለጸ ሲሆን ኢራን 2 መርከቦችን መያዟንና አሜሪካ በኢራን መደቦች ላይ የጣለችው ገደብን ተከትሎ የወሽመጡ እንቅስቃሴ በከፍተኛ ሁኔታ ተገቷል። ጦርነቱ በፊት በአማካይ ከ140 መርከቦች ያልፉበት የነበረው ወሽመጥ አሁን ወደ 5 ዝቅ ማለቱ ተገልጧል። የወሽመጡ መዘጋት 20% የሚሆነውን የዓለም የነዳጅ የተፈጥሮ ጋዝ አቅርቦት በማስተጓጎል ዓለም አቀፍ ቀውስም አስከትሏል ነው የተባለው። በመቶዎች የሚቆጠሩ መርከቦችና 20 ሺህ መርከቦች በባህረ ሰላጤ ውስጥ እንቅስቃሴ አቁመው እንደሚገኙም አናዶል ዘግቧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ።